ልታዩት የሚገባ አንድ ቁጥር አለ። አብዛኛው ሰው ይህን ቁጥር ሲያይ ወደ አእምሮ የሚመጣው ነገር ግልጽ ነው። የመኪና ዋጋ፣ ውድ የሕክምና ወጪ ወይም የአንድ ዓመት የዩኒቨርሲቲ ክፍያ። በእኛ ሀገር ካየ ነው ቤትም ሊገዛ ይችላል። ነገር ግን እንደ ኤሮፓ አቆጣጠር በ2005 የጥር ማለዳ አንድ ሰው ይህን ቁጥር ሲያይ ያሰበው ፈጽሞ የተለየ ነገር ነበረ። የገዛ ግንባሩ። ግን እዚያ ላይ ከመድረሳችን በፊት ይህ ሰውዬ በእርግጥ ምን እንደፈጠረ መጀመሪያ ላስረዳችሁ። ምክንያቱም ይህ ታሪክ ከተራ ግንባር በስተጀርባ እጅግ በጣም ጥልቅ የሆነ ሌላ ምስጢር አለው። አንድሩ ፊሸር የሚባል ስም በወቅቱ በጭራሽ ታዋቂ አልነበረም፣ ሀብታምም አልነበረም። እንዲያውም በሚኖርበት ሰፈር እንኳን በደንብ የሚታወቅ ሰው አልነበረም። እድሜው ገና 20 ዓመት፣ በዌብሳይት ዲዛይን ስራ የሚተዳደር እና በኦማሃ ከተማ የሚኖር ተራ ወጣት። እናም በ2005 የክረምት ወራት አንድ ፈተና ገጠሙ። ይህ ፈተና ግን ያን ያህል የከፋ ህይወትን ገደል የሚከት ታላቅ ቀውስ አልነበረም። ለአነስተኛ ጀማሪ ፈጣሪዎች ባልተመቸች ዓለም ውስጥ አንድ ወጣት በየቀኑ የሚጋፈጠው የአሰልችና ተስፋ አስቆራጥ የዕለት ተዕለት እውነታ ነበር። የኢንተርኔት ሚስጥርን ጠንቅቆ ያውቃል። የሰዎችን ፍሰትና የድረገጽ ትኩረትን በኦንላይን ላይ እንዴት መሳብ እንደሚቻል ይረዳል። አብዛኛው ጊዜውን የሚያሳልፈው ዌብሳይቶች በእውቅና ማዕበልና በእይታ ብቻ እንዴት ድንገት ተነስተው ድንገት እንደሚጠፉ በመታዘብ ነበር። እናም እሱ ምናልባትም በዕድሜው ካሉ ወጣቶች ሁሉ በተሻለ ሁኔታ አንድን ትልቅ እውነት ተረድቶ ነበር። በዚህ ዘመን የሰዎች ትኩረት ትልቅ ገንዘብ መሆኑ። ችግሩ ግን እዚያ ላይ ነበር። ችሎታው አለው፣ ግን ራሱን የሚያሳይበት መድረክ አልነበረው። ሀሳቡ አለው፣ ግን የሚሰማው ተመልካች አልነበረውም። ምኞትና ራዕዩ አለው፣ ግን ያንን ሰብሮ የሚወጣበት ምንም አይነት እድል አላገኘም። ይህ ስሜት ለእናንተ የሚታወቃችኋል አይደል? በጣም ጥሩ። ምክንያቱም ይህ ታሪክ ልክ እዚህ ቦታ ላይ ነው እጅግ አስደናቂና ማራኪ መሆን የሚጀምረው። አንድ ቀን ምሽት በከፊል እንቅልፍ እያሸለቡ በከፊል ደግሞ ለራሱ ቀልድ እየቀለደ አንድ የሞኝ ሐሳብ ጭንቅላት ውስጥ ብልጭ አለች። ምናልባት ግን ልትሰራ የምትችል የእብደት ሐሳብ። ፊቴም ብሸጠውስ? የሙያዊ ችሎታ አይደለም፣ የሰራቸውን የዲዛይን ፖርትፎሊዮ አይደለም፣ ወይም ደግሞ አንድ አይነት አገልግሎት አይደለም። የገዛ ስጋና ደግሞ ፊቱ፣ በተለይ ደግሞ ግንባሩ ለማስታወቂያነት። ለመሆኑ አንድ ከተማ ላይ ያለ ትልቅ የማስታወቂያ ሰሌዳ ቢልቦርድ ሊከራይ ከተቻለ የአንድ ሰው ግንባርስ ለምን ሊከራይ አይችልም? አንድ የቴሌቪዥን ፕሮግራም ድንገት ጣልቃ እየገባ የሰዎችን ምሽት በማስታወቂያ ማቋረጥ ከቻለ የአንድ ሰው አካልስ ለምን ያን ማድረግ አይችልም? ድርጅቶች የሰዎችን ትኩረትና እይታን ለመግዛት በሚሊዮን የሚቆጠሩ ዶላር የሚያፈሱ ከሆነ እሱ የገዛ እይታውንና ግንባሩን ከመሸጥ የሚከለክለው ነገር አለ? እናም በወቅቱ ታዋቂ በነበረው የኢቤይ የሽያጭ ድረገጽ ላይ ማስታወቂያውን ፖስት አደረገው። የተጋነነ አቀራረብ አልነበረም። በጣም ቀላልና ግልጽ ነበር። ማስታወቂያውን በግንባሬ ላይ ያሰሩ ለ30 ቀናት የሚቆይ የእርሱ አርማ ሎጎ በጊዜያዊ ንቅሳት መልክ በህዝብ መካከል እየተንቀሳቀሱ አሳየዋለሁ። ነገሩ ያ ብቻ ነበር። ምንም አይነት ማጭበርበሪያ ወይም ትልቅ ማስታወቂያ አልነበረው። ዝም ብሎ የቀረበ ግብዣ። የፈለገ ይግዛው፣ ያልፈለገ ይተው አይነት። ጓደኞቹ በነገሩ ይሳለቁበት ጀመር። ቤተሰቦቹ ግራ ገባቸው። በኢንተርኔት ላይ ያሉ አንዳንዶች ሐሳቡን ምርጥ ፈጠራ ሲሉት፣ ሌሎች ደግሞ በታሪክ ውስጥ እጅግ አሳፋሪው የንግድ ሐሳብ በማለት አጣጣሉት። ነገር ግን ከዚያ ቀጥሎ የተፈጠረው ማንም ማስረዳት አይችልም። እዚህ ላይ አንድ ነገር በትክክል መረዳት አለባችሁ። የ2005ቱን የኢንተርኔት ዓለም ያኔ እንደ ዛሬው አልጎሪዝም የሚባል ነገር አልነበረም። የቲክቶክ ፎር ዩ ፔጅ የለም። ቀጥሎ ምን ማየት እንዳለባቸው የሚወስልናቸው አርቲፊሻል ኢንቴሊጀንስ አልተፈጠረም። የነበረው ነገር ቢኖር የውይይት መድረኮች፣ የግል ብሎኮች፣ የኢሜል ሰንሰለቶች እና እርስ በርስ የሚለዋወጡ ወሬዎች ብቻ ነበሩ። ታዲያ የአንድሩ ፊሸር ግንባር ወሬ ልክ እንደ ሰደድ እሳት ዓለምን ለማዳረስ የሚያስችል እጅግ ያልተለመደና እንግዳ ነገር ነበር። መጀመሪያ የቴክኖሎጂ ብሎኮች አናፈሱት። ቀጥሎ የማስታወቂያና የገበያ ጥናት ባለሙያዎች ተቀበሉት። ከዚያም የዜና ወኪሎች፣ በየአካባቢው የቴሌቪዥን ጣቢያዎች፣ በመጨረሻ በመላው አሜሪካ የሚገኙ ታላላቅ የሚዲያ ተቋማት
የፊሸሩን ወሬ ተቀባበሉት። ጋዜጠኞች ካሜራ አንግበው ኔብራስካ ወደሚገኘው ቤቱ ድረስ እየመጡ ደጃፉን አጨናነቁ። ሪፖርተሮች በታሪክ ውስጥ ለአንድ የሰው ልጅ ተጠይቆ የማያውቅ አይነት እንግዳ ጥያቄዎችን ያዥጎደጉዱለት ጀመር። ለመሆኑ ግንባርህ በትክክል ስፋቱ ስንት ነው? እሱ ግን ላቀረቡለት ጥያቄ ሁሉ ስልታዊ መልስ ይሰጥ ነበር፣ በትዕግስት በተረጋጋ መንፈስ። ልክ ይሄ የተከፈተለት የእድል መስኮት ለዘላለም እንደማይቆይ አጥርቶ እንደሚያውቅ ብልህ ሰው። እናም ያ በጉጉት ሲጠበቅ የነበረው የኢቤይ ጨረታ ተዘጋ። በወቅቱ ማንም ሰው ፈጽሞ ያልገመተው ያ አስገራሚ ቁጥር በስክሪኑ ላይ ፍንትው ብሎ ታየ። 37375 የአሜሪካ ዶላር። የዛን ዘመኑን እንተውና በወቅታዊ ምንዛሬ ወደ 6 ሚሊዮን የሚጠጋ ብር። ይህን ያህል ዶላር የከፈለው ማን ቢሆን ጥሩ ነው? ስኖር ስቶፕ የሚባል ኩባንያ፣ ማንኮራፋትን የሚያስወግድ መድኃኒት የሚያመርት ድርጅት። እስቲ ያስቡት። ይሄ ማስታወቂያ ምርጫ ወይ እጅግ አስቂኝ አጋጣሚ ነበር፣ ወይ ደግሞ በከፍተኛ ጥናት የተመረጠ እንከን የለሽ የማስታወቂያ ስልት ነበረ ብሎ ማለት ይቻላል። የኩባንያው ዋና ስራ አስፈጻሚ ሲኢኦ በጉዳዩ ላይ ይፋዊ መግለጫ ሰጠ። መግለጫው ላይ ምን እንዳለ በደንብ ስሙ። ከአንድሩ ጋር አስደሳች የስራ ግንኙነት ለመፍጠር በጉጉት እጠብቃለሁ። እሱ በሁሉም የቃሉ ትርጓሜ ለንግድ የሚሆን ጭንቅላት ያለው ሰው መሆኑ በተግባር አሳይቷል አለ። ሰውየው በይፋዊ የሚዲያ መግለጫው ላይ በፊሸር ግንባርና ጭንቅላት ላይ እንዲህ በቃላት እየተጫወተ ቀለደ። አዎ ያ የ2005 ዓመተ ምህረት እውነታ ነበር። ለሚቀጥሉት 30 ቀናት አንድሩ ፊሸር የስኖር ስቶፕን አርማ በግንባሩ ላይ በጊዜያዊ ንቅሳት መልክ ተነቅሶ ተንቀሳቀሰ። ወደ ውጭ ይወጣል፣ ይንሸራሸራል፣ በሰዎች መካከል በነፃነት ያልፋል። የሸቀጣሸቀጥ ሱቆች፣ የምግብ ቤቶች፣ የከተማው መሃል አደባባዮች፣ በሁሉም ቦታ ተገኘ። እየተንቀሳቀሰ የሚያስተዋውቅ ህያው የማስታወቂያ ሰሌዳ ሆነ። ምንም አይነት ፊልተር የለም፣ ምንም አይነት ማስተካከያ ኤዲት አልተደረገበትም። የሰዎች ትኩረት ግን ማዕበል ሆኖ መጣ። ታይቶ የማይታወቅና ዓለም አቀፋዊ የሆነ ትኩረት። ከ15 በላይ የሚሆኑ ሀገራት ድርጊቱን በትኩረት ይከታተሉት ነበር። ነገር ግን እስካሁን ያልነገርኳቸው አንድ ትልቅ ሚስጥር አለ። ምክንያቱም የዚህ ታሪክ እውነተኛው ገጽታ ገና አሁን ነው እጅግ በጣም እንግዳና አስገራሚ የሚሆን የሚጀምረው። እስቲ ያንን 37375 ዶላር እውነተኛ ዋጋው ወደ መሬት አውርደን እንየው። በ2005 ዓ.ም አንዲት ባለ 30 ሰከንድ የቴሌቪዥን ማስታወቂያ የአየር ሰዓት ለመግዛት ብቻ ይህንኑ ያህል ገንዘብ ይጠየቅ ነበር። ገና ማስታወቂያው ሳይቀረጽ፣ ስርጭቱ ሳይደራጅ፣ እናም አንድም ተራ ሰው ሳያየው ማለት ነው። ስኖር ስቶፕ የተባለው ኩባንያ ግን ያንን 37375 ዶላር ብቻ ከፍሎ በ15 የተለያዩ ሀገራት ታላላቅ ጋዜጦች ላይ ዋና ገጽ መውጣት ቻለ። እንግዲህ ይህ ድርጅት ምናልባትም እስከ ህይወቱ ፍጻሜ ድረስ በታይዋን ጋዜጣ ላይ የመውጣት ምንም አይነት እድል ያልነበረው የአሜሪካን የማንኮራፋት መከላከያ አምራች ድርጅት በድንገት በዓለም ዙሪያ መነጋገሪያ ሆነ። ፓሬድ የተባለው ታዋቂ መጽሔት ያኔ አንድሩ ፊሸር የ2005 ዓ.ም የዓለማችን መጥፎ የማስታወቂያ ሰሌዳ በማለት ፈረጀው። እሱ ግን ቅንጣት ያህል አልረበሸውም። እድሜው ገና 20 ነው። እጁ ላይ 37375 የአሜሪካ ዶላር ገብቷል። ስሙ ደግሞ በ15 ሀገራት ናኝቷል። እስቲ ለጥቂት ሰከንዶች ቆም እንበልና ይህ ወጣት በእርግጥ ምን እንዳደረገ በጥልቀት እንመርምረው። ጊዜው 2005 ዓ.ም ነው። ዩቲዩብ ገና አልተፈለሰፈም ወይም ገና ብቅ ማለቱ ነው። ማይስፔስ የተባለው ድረገጽ ምስቅልቅሉ የወጣ ነበረ። ፌስቡክ ገና በዩኒቨርሲቲ ግቢዎች ውስጥ ብቻ የሚታወቅ ጨቅላ ነበር። ኢንስታግራም ለመፈጠር ገና 5 ዓመት ይቀረዋል። ቲክቶክ ደግሞ ለመምጣት 15 ያህል ዓመታት ያስፈልጉታል። የዛሬው አይነት የሶሻል ሚዲያ ተጽዕኖ ፈጣሪዎች የሚባል ነገር አልነበረም። የኢንፍሉዌንሰር መመሪያ መጽሐፍ አልተጻፈም። አንድ ነገር ቫይራል ወጣ የሚባለው እሳቤ ዛሬ እኛ እንደምናውቀው በሰዎች አእምሮ ውስጥ ፈጽሞ አልተቀረጸም ነበር። እናም በዚያኔ ዓለም በኔብራስካ ግዛት ከሚገኝ አንድ ትንሽ መኝታ ክፍል ሆኖ ይህ የ2005 ዓ.ም የ20 ዓመት ወጣት ፈጽሞ አዲስ የሆነን እሳቤ ለዓለም አስተዋወቀ። የፊልም ተዋናይ ወይም ዝነኛ ሳይሆን፣ የቴሌቪዥን ጣቢያ ሳይኖረው ወይም ትልቅ ድርጅት ሳይመሰርት አንድ ተራ ሰው ራሱን የቻለ የሚዲያ ጣቢያ መሆን እንደሚችል አሳየ። ጨረታው በተዘጋ በጥቂት ቀናት ውስጥ የአንድሩ ፊሸር ምስል በታይዋን ሀገር ጋዜጦች የፊት ገጽ ላይ ወጣ። በታዋቂው ቢቢሲ ላይ ቀረበ። ጉድ ሞርኒንግ አሜሪካ በተባለው ታላቅ የጠዋት ፕሮግራም ላይ ተጋበዘ። በማስታወቂያ ድርጅቶች የቦርድ ስብሰባዎች፣ በገበያ ጥናት ኮንፈረንሶች እና በዩኒቨርሲቲ የንግድ ትምህርት ክፍሎች ውስጥ ሁሉ ስሙ በስፋት ይነሳ ጀመር። ነገሩ
አሁን ከቀልድነት ተሻግሯል። እንደ አንድ ትልቅ ኬዝ ስተዲ መወሰድ ተጀምሯል። ምክንያቱም ፊሸር ያደረገው ነገር ሆን ብሎ ይሁን ወይም በአጋጣሚ የማስታወቂያው ዓለም ከትልቅ እውነት ጋር እንዲጋፈጥ አስገድዶታል። ያ እውነት ደግሞ ሁላችንም እያየ ነው፣ ግን ሳናስተውሎ የተሸሸገ ሚስጥር ነበር። የሰዎች ትኩረት ልክ እንደ ዕቃ በጨረታ ሊሸጥ ይችላል። የሰው ልጅ አካል ራሱ የማስታወቂያ ሰሌዳ መሆን ይችላል። እስከዚያው ድረስ በስፖርተኞች ማሊያ ላይ የማስታወቂያ አርማዎች ነበሩ። ታዋቂ የልብስ ብራንዶች ነበሩ። ስፖርተኞች የራሳቸው ምስል የማስተዋወቅ መብት ይሸጡ ነበር። ፊሸር ግን ይህንን እሳቤ አንድ እርምጃ ወደፊት ገፉ። እሱ ማስታወቂያ ያለበትን ልብስ አልለበሰ፣ የገዛ ፊቱ ላይ ያለውን ቆዳ ነው የሸጠው። እናም አንድ ድርጅት ለዚህ ድርጊት 37375 የአሜሪካ ዶላር ሙሉ ከፈለ። በዛ አስቂኝና የእብደት ሐሳብ ውስጥ የተቀበሩት መርሆች ከዓመታት በኋላ አጠቃላይ የዓለማችንን የዲጂታል ኢኮኖሚ የሚገዙ መሰረቶች ሆኑ። የሰዎችን ትኩረት ወደ ገንዘብ መቀየር ይቻላል። አንድ ሰው ራሱን የቻለ የሚዲያ መድረክ ሆኖ ሊያገለግል ይችላል። አንድ ለየት ያለ እንግዳ ሐሳብ በሚሊዮን የሚቆጠሩ ዶላር ከሚፈስበት የማስታወቂያ ዘመቻ በላይ የሚዲያ ትኩረት ይስባል። በዓለም አቀፍ ደረጃ ታዋቂ ለመሆን ግዙፍ በጀት አያስፈልግህም። አንዳንድ ጊዜ የሚያስፈልግህ ማንም ሰው ሊሞክረው የማይደፍረውን አንድ እብደት የሚመስል ሐሳብ መያዝ ብቻ ነው። የብራንድ ስምምነቶች፣ ስፖንሰር የተደረጉ የሚዲያ ግብአቶች፣ በነፃ የሚገኝ የሚዲያ ሽፋን እና ሰው እንደ መድረክ። ዛሬ ላይ ያሉ ታላላቅ የዩቲዩብ እና የሶሻል ሚዲያ ፈጣሪዎች የንግድ ስራዎቻቸውን የሚመሩት ልክ በእነዚህ መርሆች ላይ ነው። ታዲያ በ2005 አንድሩ ፊሸር እና ዛሬ በ10 ሚሊዮኖች የሚቆጠሩ ተከታዮች ባሉት ቲክቶከር መካከል ያለው ልዩነት ምንድን ነው? የስፋቱና የጊዜው ልዩነት ብቻ፣ ወይም ደግሞ የተለየ ስራ አስኪያጅ ማኔጀር ማግኘት። እሱ እንዲሁ በአጋጣሚ የመጣን እድል አልነበረም የረገጠው። ዓለም ገና ስም ሳያወጣለት በፊት እሱ ቀድሞ አዲስ የኢኮኖሚ ስርዓት በአጋጣሚ አሻግሮ አይቶ ነበር። ነገር ግን በወቅቱ ለሁሉም ሰው የሚታየው ያ ግንባሩን የሽጠው ሰውዬ ሆኖ ነበር። ታዲያ ይህ ሁሉ ከሆነ ዘንድ አሁን በዚህ ሰዓት ለምን ሀብታም ሆኖ ከብሮና በዓለም ታዋቂ ሆኖ አልቀጠለም? ይኸውላችሁ ማንም ሰው የማይናገረውና የማይወያይበት ትልቁ ሚስጥር እዚህ ላይ ነው። የዚህ ታሪክ እጅግ በጣም ወሳኙ ክፍል የሚከተለው በ2017 ዓመተ ምህረት ማለትም ከድርጊቱ 12 ዓመት በኋላ አንድ የአካባቢው ቴሌቪዥን ጣቢያ በብዙ ፍለጋ የት እንዳለ አጠያይቆ ደረሰበት። እሱ አሁን እድሜውን 32 ደርሷል። ባለትዳርና የአንድ ልጅ አባት ሆኗል። ያንን የኢቤ ጨረታ፣ የጋዜጠኞችን ካሜራና የግንባር ንቅሳት ሁሉ ወደኋላ ትቶ ራቅ ባለችው በኮሎራዶ ስፕሪንግ ከተማ ውስጥ በሰላም ይኖራል። ሪፖርተሮቹ ስለዚያ ስለ 2005ቱ የእብደት ዘመን አሁን ምን እንደሚሰማው ጠየቁት። እሱም እንዲህ ሲል መለሰ። ወደኋላ ተመልሼ ያንን የ20 ዓመቱን ወጣት ማንነትን የማግኘት እድል ቢኖረኝ ኖሮ ይሄ የመጣው ታዋቂነት ጭንቅላት ውስጥ ገብቶ እንዳያበላሽ ተጠንቀቅ ብዬ መክረው ነበረ አለ። ቀጥሎ እውነተኛ ስኬት ማለት ዝም ብሎ በአንድ አጭር ጊዜ ብልጭ ብሎ ጥፍት ከሚል አጋጣሚ የበለጠ ትርጉም እንዳለው ተናገረ። በቃ ለዘላለም በሰዎች አእምሮ ውስጥ ያ ግንባሩን የሸጠው ሰውዬ ተብሎ ብቻ መጠራት እንደማይፈልግ በግልጽ ተናገረ። ነገር ግን እውነታው ከሱ ፍላጎት ተቃራኒ ነው። እሱ አስቀድሞ በዚያ ስሙን ተክሏል። ዛሬም ድረስ በማስታወቂያና ገበያ ጥናት ጽሑፎች ሁሉ ላይ ስለ መጀመሪያው የኢንተርኔት ቫይራል ታሪክ በሚያስተምሩ የኮሌጅ መጽሐፎች ውስጥ እንዲሁም ስለ ዲጂታል ሚዲያ ታሪክ በሚዘክሩ ማህደሮች ሁሉ ላይ ስሙ ካልተነሳ ታሪኩ አይጣፍጥም። ያ ንቅሳት አሁን በግንባሩ ላይ ባይኖርም ለዘላለም የግንባሩ ሰውዬ ነው። ነገር ግን የግንባሩ ሰውዬ መሆን ማለት እኮ ማንም ሰው ሊያስበው ያልቻለውን አዲስ ነገር መጀመሪያ ያሰበ፣ ያንን ሐሳብ በተግባር ያረጋገጠ እና አንድ ሙሉ አዲስ የዓለም ንግድ ስርዓት ተኪዶበት ያለፈበትን ትልቅ በር በብቸኝነት የሰበረ ብልህ ሰው መሆኑ ማለት ነው። በአንድ አጭር አስቂኝ ዘዴ ብቻ መታወስ አሳዛኝ ታሪክ ሊሆን የሚችለው ያ ያደረከው ነገር ለዓለም ምንም አይነት ትርጉም ሳይኖረው ሲቀር ብቻ ነው። የአንድሩ ፊሸር ሐሳብ ግን የዓለምን አካሄድ የቀየረ ትልቅ ትርጉም ነበረው። አንድሩ ፊሸር እድሜው ገና 20 ዓመት ነበር። ከጀርባው የሚደግፈው ምንም አይነት ታላቅ ተቋም ወይም ቡድን አልነበረው። ዝግጁ የሆነ መድረክ አልነበረው። ጭራሽ ሊያደርግ ለፈለገው ነገር በወቅቱ የሚሰጥ ስያሜ እንኳን አልነበረው። የነበረው ነገር ቢኖር እብደት የሚመስል ሐሳብ ብቻ ነበር። ያንን ሐሳብ ከመሞከር ወደ ኋላ አላለ። በኔብራስካ ግዛት ውስጥ ከሚገኝ አንድ ትንሽ መኝታ ክፍል ሆኖ የዛሬ 21 ዓመት
እኛ ዛሬ ላይ ለምንኖርበት ዘመን የሶሻል ሚዲያ ፈጣሪዎች መመሪያ መጽሐፍን ሳይወድ በግድ በአጋጣሚ ጻፉ። ነገሩ ከመፈጠሩ ከዓመታት በፊት ቋንቋ ሳይበጅለት በፊት ማንም እንዲህ አይነቱ ነገር ይቻላል ብሎ ሳይገምት በፊት ይህንን አስቀድሞ ሊያውቅ አይችልም ነበር። ማንም ሊያውቅ አይችልም። ዝም ብሎ ያንን ባዶ ግንባር ትኩር ብሎ ሲያየው ሌላው ሰው ፈጽሞ ያላስተዋለውን ትልቅ ዕድል የተመለከተ አንድ ደፋር ወጣት ነበር። በዚህ ዓለም ላይ ሁሉንም ነገር ሙሉ በሙሉ የሚቀይሩት መጀመሪያ ላይ እጅግ በጣም እንግዳና የእብደት የሚመስሉ ሐሳቦች ናቸው። ምክንያቱም ይህች ዓለም ፈጽሞ ከአእምሯ በላይ ለሆነና ልታስበው ከማትችለው አዲስ ነገር ራሷን መከላከያ ጋሻ የላትምና። አሁን ይህን ቪዲዮ እያያችሁ ያላችሁ ሁላችሁ የራሳችሁ የሆነ ግንባር አላችሁ። ቃል በቃል ግንባር ማለቴ አይደለም። ማለቴ እያንዳንዳችሁ እጃችሁ ላይ የሆነ ነገር አለ። ሌላው ሰው ወደ ገንዘብ ለመቀየር ፈጽሞ አስቦት የማያውቀው አንድ ትልቅ ሀብት፣ ማንም ሰው ሞክሮት የማያውቀው አንድ ለየት ያለ አቅጣጫ፣ መጀመሪያ ላይ ሲሰማ እብደት የሚመስል ትክክለኛነቱ በተግባር እስኪረጋገጥ ድረስ ግን የማይታመን አንድ ድንቅ ሀሳብ። ፊሸር ከማንም ሰው ይሁንታ አልጠበቀም። ራሱን የሚያሳይበት መድረክ እስኪፈጠር ድረስ ጊዜ አላጠፋም፣ ወይ ደግሞ ያ ታዋቂነት እስኪመጣ ድረስ እጁን አጣጥፎ አልተቀመጠም። እሱ ያደረገው ነገር ቢኖር የገዛ ግንባሩን በኢቤይ ላይ ለሽያጭ ማውጣት ብቻ ነበር። እናም አሁን በእርግጥ ሊጠየቅ የሚገባው ብቸኛውና ወሳኙ ጥያቄ እዚህ ላይ ነው። የእናንተስ ግንባር ምንድን ነው? ያላችሁን ሀሳብ አስተያየት ኮመንት ላይ አስፍሩልኝ። እያንዳንዱን አስተያየት እኔ ራሴ በግንባር አነባቸዋለሁ።